ወንድ ልጅ ሲያገባ ወይም ስታገባ ሁሉ ነገር ነው የሚቀየረው። እቅድህ ይቀየራል፣ አላማህ ይቀየራል። በየሄድክበት ሸሚዝህን አሰበስብም፣ የዓላማ ሰው ትሆናለህ። ፊውቸሪን በደንብ ብሬት አድርገህ ማሰብ ትጀምራለህ። የኃላፊነት ስሜት ይሰማሃል። ብዙ ነገሮች በህይወትህ አዳዲስ ነገሮች ይመጣሉ። በጣም ጥሩ ሊያሳድጉ የሚችሉ ጥሩ ነገሮች ወደ ህይወት መምጣት ይጀምራሉ። ያን ግን አክሴፕት የምታደርግበት መንገድ የምትዘጋጅበት መንገድ ጥሩ ካልሆነ በዛው ልክ ትዳር መውደቂያና ብዙ ሀስሎችን የምታሳልፍበት ይሆናል ብዬ አምናለሁ። ባለትዳር ስትሆኑ ወደ ትዳር ስትገቡ ገና ብዙ ኦፖርቹኒቲዎችን ለወንድ ልጅ ይዞ ይመጣል። በቃ ኃላፊነት ሲሰማ ብዙ ነገሮችን ማድረግ እንደሚገባ ስታስብ ለብዙ ነገሮች ሬዲ መሆን፣ ስራህን በደንብ ወጥረህ መስራት፣ ራስን ዝግጁ ማድረግ፣ በብዙ መንገድ ሬዲ መሆን ይመጣል። ባገባ ቁጥር ኦር ወደ ትዳር ውስጥ ለመግባት ባሰብክ ቁጥር ኃላፊነት እንደሚሰማህ ስለምታቅ ብዙ ነገሮችን መስራት፣ ማሰብ፣ ወደፊትን ፕሪዲክት ማድረግ ትጀምራለህ ማለት ነው። ለማግባት ስታስብ ገና ብዙ ኃላፊነቶች እንደሚመጡ ስለምታስብ ስራ ወግጠህ ትሰራለህ። አዳዲስ ነገሮችን ማሰብ ትጀምራለህ። ቤተሰብ ስለማኖር ታስባለህ። ትልቅ ኃላፊነት እንደሚመጣ ስለምታውቅ በብዙ ነገር ሰክሰስፉል እየሆንክ ትመጣለህ። በእርግጠኝነት በዚህ መተማመን ይቻላል። ወደ ትዳር ስትገባ ኃላፊነት እንደሚመጣ ሁሉ ብዙ እድሎች ይዘው ይመጣሉ። በቃ ይሄን ማሰብ ራሱ ኦፖርቹኒቲ እንዳለ ማሰብ በራሱ ጥሩ ነገር ነው። ወደ ጋብቻ ስትገባ ኃላፊነት ብቻ ሳይሆን እድሎችም ይዘው ይመጣሉ። ያ እድል ምንድነው? አዳዲስ ነገር እንድትሰራ፣ እንድታስብ፣ ራስን እንድታሳድግ መንገድ ይሆናል ማለት ነው። ቴንኪው